ባርኮት ይሄ እኔ ህይወት ነው አንተን አይመለከትም በአንቺ አንተና ባርኮት አንድ አይነት ናችሁ እኔ ከሱ ጋር ታነጻጽ እሺ በቃ ሁሉንም ነገር ተዋል አብስቴታይ እና ደግሞ የዛ ነጫጭ በሆላንዳዊን ስም ጠሪና እገልሻለሁ እሺ ቆይኛ አዳሞች እንደዚህ በእናንተ ምክንያት መከራችንን መብላት ነበረብን ወይስ አንቺም እንደሌሎቹ ሴቶች ብር ማሳደድ ጀመርሽ እኔ አዳይ ነኝ እሺ ማንንም ሰው ለገንዘብ ብየቀርብ ያለውቅም በረኪና አለ ከዚህ በኋላ በምንም ተአምር ወደ ህይወቴ እንድትመለሽ አልፈልግም ባይ ባይ እንግዲህ ለሴት ብራችሁ ራሳችሁን ታጠፉ ወንዶች ከሞታችሁ አንገናኝም ከሞታችሁ እንገናኛለን ቻው ትገለኛለች የምሬን ይላ ትገለኛለች እንዴ አደይ ምን ትሰሪያለሽ እዚህ እኔማ ለሊጋ ቆይቼ ወደ ቤት እየሄድኩ ነው አንተ ምን ትሰራለህ እንትን ኪንጎ እኮ ቆይቶብኝ እሱን እየጠበቅኩት ነው አቤት ሲመጣ በኩርኩም ነዘር በነዘር ነው ማረገው እርግጠኛ ነህ አዎ ምን ነው ባይሆን ለምን ወደ ቤት አልሸኝሽም አይ ከዚህ በኋላማ ምን ሸኛኝ ደርሻለሁ እኮ ባይሆን ኪንጎን በደንብ ጠብቀው ደግሞ እንዳያልፍ እሺ አደይ አባት እባክህ ባርኪ ቆይ እዚህ ምን ሰራለሽ እንትን ምን አይ የሆኑ ሰዎች እየተከታተሉኝ ነበር ማን ነው የት አለ ቆይ አንቺ ጀመር ሰፈር ምን ሰራለሽ እንዴ እኔም አንተን ይቅርታ ልጠይቅ ነበር የመጡት ደህና ነህ ዞርልኝ አንቺ ትንሽ እንኳን አታፍሪም እንዴ ይቅርታ ልጠይቅ ነው የመጣው ስትይ ምንም ነው የማይመስልሽ ንገርኝ እንጂ ባርኮት አደይ እንዴት ነሽ ያኔ በፊት እኮ እንደሷ ነበር እኔንም ስታገኝ የምታቅፊኝ እሱ በፊት ነበራ አሁንም እንደዛ እንደሆነ ነበር የጠበቅሽው ቤዛ ምን ልትሰሪ መጣሽ ምን ላድርግ አደይ ያው ባርኪን በጣም እንደምወደው ታውቂያለሽ ደግሞ አንቺን ይሰማሻል ቤት ድረስ መጥቼ ምን ያህል መስዋዕትነት እንደከፈልኩ እስቲ አንቺ እንኳን ከሰማሽ ንገሪው አደይ ምንም ነገር ማለት አይጠበቅባትም ቤዛ ያጠፋሽው አንቺ ነሽ እሺ ድጋሚ ወደ ህይወቴ እንድትመጭብኝ አልፈልግም እንዴ ባርኪ እኔ ያላንተ እንዴት ይሆንልኛል ትሰሚያለሽ እስከ ዛሬ እንደኖርሽ መኖር ትቻለሽ እሺ እኔ ግን አይመለከተኝ አጠገቤ እንድትደርሽ አልፈልግም እንዴ ቆይ በዚህ ሰዓት ወዴት ሄዳለሁ እባክህ ባርኪ አጨክንብኝ በቃሽ ቤዛ ከዚህ በኋላ ምንም ነገር ብትኝ አላምንሽም እሺ እርግጠኛ ነህ ባርኮት አዎ እርግጠኛ ነኝ ከዚህ በኋላ በምንም ተአምር ወደ ህይወቴ እንድትመለሽ አልፈልግም እንዴ ወይኔ ፍቅር ያደይ መጫወቻ ሆኜ ልቅር ደግሞ ምን ሆነሽ አደይ ምን አደረገች ቤቱን አታዩም እንዴ እስካሁን እኮ አልተመለሰችም ዴብም እሷም የሉ በፊትም እኮ እንደማይወድሽ እያወቅሽ ነው ከዴብ ጋር ፍቅር የጀመርሽው አሁን ስለሱ ማናወራ ሊዲያ የማይመለከትሽን ነገር ዝም ብለሽ አትቀባጥ ሰዓቱን ግን አይተሽው ባርኮት እንዴት ናችሁ ፍቅር አደይ ካንተ ጋር ነው እንዴ ቆየችው ወንድሜስ ኤላ ጋር ነበር ቆይኛ ምግብ እንኳን አልበላን አንቺ የት ነው የሚያዞርሽ አንዴ ኤላ ጋር አንዴ ዴብ ጋር ምን ያመላልስሻል አንዳንዴማ ሰራተኛ መሆንሽን ራስ ትረሻለሽ መሰለኝ እንደፈለግሽ መግባት እንደፈለግሽ መውጣት ሶራል ስራሽ ፍቅር ባክሽ አትጨማለቂ እኔ ለራሴ ከስራውን ነው የመጣሁት ደክሞኛል ገብቼ ልረፍበት እሺ ምን ይገትርሻል ግቢና ስራሽን ስሪ ምን እሺ ነው ዳይመንድ ደብሮኝ ምን ነው ምን ተፈጠረ እህቴ የመመረቂያ ገንዘብ ልክላለሁ ብለኝ ተረጋግቼ ነበር ነገር ግን ሳልሳሳት አልቀርም እንዴት ስልክ ስደውላት አታነሳም ያው ብሩን ስላላገኘችው ነው የሚሆነው ታዲያ አንተ ጋር ያለው ብር አለ አይደል ለምበሱ አትጠቀም እሱን ያስቀመጠው ሌላ ጉዳይ ነው እሱን ገንዘብ መንካት አንችልም ባይሆን ከቤዛ ጋር እንዴት ሆናችሁ በአካል ተሳካ
እሷ ተስፋ ሳቆርጥ አቀር እናቴ ታማለች ምናምን ብላ ክፍለ ሀገር ሄዳለች። አይኔ እሱ እኮ ቢሳካኩ የሁላችንን ህይወት ነበር የሚቀይረው። እውነት የሚቀይር ይመስላል አይምንድ እንዴ? ግጥም አድርጎ ነው። ለምንድን ነው የማይቀየረው? የሰው ነገር የሰው ነው። አልፎ ከመጣ የእኛንም ጭምር ጥርግርግ አድርጎ ነው የሚወስደው። ይኸውልህ እሱ ኋላ ቀር አስተሳሰብ ነው። እሱም ለፍቶ ነው የሚያገኘው፣ እኛም ለፍተን ነው የምናገኘው። እንዴት ነው አንተ ደግሞ የለፈው? ስንት ወር ሙሉ እቁብ ገብቶ ሰርቶ ለፍቶ ያመጣውን ስልክ በአንድ ቀን እየበላ የለፎት ምናምን ብለህ ትፎግራለህ? ኧረ እባክህ እንዴ! የምንሮጠው ሩጫ ስራ አይደለም? ልፋት አይደለም? ይሁን ደህና ነገር እኮ ብንዘረጥጥ እኮ በቃ የሁላ ነገር አይመጣም። በቃ ይሄን ስራ ትተን ሌላ ስራ እንሰራ ነበር። ግን በቃ መላውም ወረጌት ይመጣል ከዚህ በኋላ። ዳይመንድ እኔ እንደዚህ መኖር በጣም እያስጠላኝ ነው። ይኸውልህ ኪንጎ ጠንከር በል። አንዴ እግራችን ከዚች ሀገር እስክትወጣ ነው። ከዛ በኋላ ይኸውልህ የራሳችን ችግር መስማት ትተን የሰዎችን ችግር መፍታት እንጀምራለን። ግድ የለም ትንሽ ብቻ ታገስ አንተ። እስከዛ ካልታሰረ እባክህ አንተ ደግሞ ራስህ ላይ አታሟርት። ይልቅ ና በእናትህ በቃ ፈዋ ንፉስ እርቦኛል፣ ቁርስ እንብላ። አልበላም እባክህ ተወኝ። እንዴ ምግብ ደግሞ ምን አደረገና ነው የማትበላው? አልበላም አልኩህ እንዴ በቃ ፍተኝ። ምንድነው ታዲያ የሚያስቆጣ? እንዴ የሆንከው ነገር ካለ በግልጽ ተናገር። ዳይመንድ እኔ መኖር እያስጠላኝ ነው። ለምን አትረዳኝም? እኔ በቃ ምኖርለት ምጓጓለት ህይወት የለም። አደይ እንኳን ማየት አትፈልግም። እኔ በቃ ምን ትሻለኝ? ምን እንደዚህ ሆንኩ? ለምንድን ነው የምኖረው? አዎ እንደዚህ እንደሚፈጠር በጣም እርግጠኛ ነበር። ደግሞ ደጋግሜ ነገር ያለው አይደል? ይኸውልህ አደይን ማፍቀር ማቆም አለብህ። ይኸውልህ ያለበለዚያ ራስህ ነው የምትጎዳው። ከዚህ በላይ እንዴት ነው የምጎዳው? እወዳታለሁ። እሷን አለማፍቀር አልችልም። እሺ እኔ ምን ላድርግልህ ንገረኝ። እሺ ድሮስ አንተ ለእሷ እንጂ ለእኔ መች አስበህ ታውቃለህ? እንደሱ አልክ ኪንጎ? እኔ አንተን ሳልረዳ ቀርቼ ነው? ይኸውልህ አደይ በልጅነቷ በጣም ብዙ መከራ ያየች ሴት ነች። እኔ አደይ ስትጎዳ ማየት አልችልም። እኔስ ዳይመንድ አላሳዝንም? በሷ መሆኑ አትመለከትም? እስቲ አንተ እንደዚህ አድርግልኝ በል። እሺ ምን ላድርግልህ? ፍቅር ይዞ አያውቅም። በአንተ ልክማ እኔ ሰው አፍቅሬ አላውቅም። አብዳል እንዴ? ለዛ እኮ ነው የማይገባ ዳይመንድ። አደይ ስትመታኝ፣ ስታመናጨቀኝ፣ ስትሰድበኝ ግን ቆማ ስታወራኝ ልቤ ተስፋ ያደርጋል። አሁን ግን በቃ እየራቀችኝ ነው። ቆይ አደይ ጥፋት ምኑ ጋር ነው? እኔ ምንም አልታየኝም። እሷማ ነግራኛለች። እኔን እንጂ አልሰማም ብዬ ሁሌ በተስፋ የምጠብቀው። እንደዚህ መሆን የለበትም ኪንግ። ይኸውልህ በዚህ ከቀጠልክ ምንም አትቀጥልም፣ መጨለል ነው። ለነገሩ ምን አሁን እስጤነኛ ነህ እንዴ? ጨልላለህ እኮ። እሺ አሁን እዚህ ጋር ምን እናደርጋለን? በቃ ተነስተን የሆነ ቦታ እንሂድ። ና እንሂድ። እስካሁን አደይን አላየኋትም። አይኗ ሰላይ ወዴት ነው የሚሄደው? ወይኔ ኪንጎ፣ ቆይ አንተ ከቁርስ በላይ የሚያሳስብህ አደይን ስለማየት ነው እንዴ? ኧረ እባክህ እባክህ፣ እሷ እኮ ከነ መፈጠር ረስታለች እንዴ። አንተ እዚህ በጠዋት እሷን ለማየት በብርድ እዚህ ትጎለታለህ፣ እሷ እዛ ሌላ ታሪክ ውስጥ ገብታላለች። ኧረ በቃ ተዋት እንዴ። በቃ ተዋት እንዳልከው ቀላል ሆነልኝ በተውኳት። እና እሺ ቆይ ይሄ ነገርስ የሚቀጥለው እስከ መቼ? እኔ እንጃ። እንዴት አደርክ ባልኩት? አደይ እንዴት ነሽ? እስቲ ቁጭ በይ። አይ አልቀመጥም፣ ቁርስ ደርሷል። እዛ ትመጣለህ? አይ እዛ እመጣለሁ። ግን እስቲ ቁጭ በይና እንነጋገር። እሺ ባልኩት። አደይ ምን አዲስ ነገር አለ? በምን ጉዳይ ላይ? ስለ አባትሽ፣ ስለ ዴቭ፣ በአጠቃላይ እዚህ ቤት እየተካሄደ ስላለው ነገር ምን አዲስ ነገር አለ? የተፈጠረ ችግር አለ? ምንም አዲስ ነገር የለም። የፍቅርና የዴቭ ነገርም እንደምታየው ነው። ዴቭ በቃ መረረ ማለት ነው? አዎ ዴቭን በጣም ገፍቼዋለሁ። የእሱ ግፌት እንደሚጥለኝ ነው ብቻ የምፈራው። ዴቭስ እሺ ይሁን፣ በአንቺ ተበሳጭቶ እኔን ለማናደድ ነው እንበል። ቆይ ፍቅር ምን አስባ ነው? የምር ከዴቭ ፍቅር ይዟት ነበር ማለት ነው? እንደዚህ የምንጣለው በምን ሆነና? አዎ ተወደዋለች። ለዛም ነው ከቤት እንደወጣላት የምትፈልገው። የፍቅር ነገር በጣም ግራ እያጋባኝ ነው። ቆይ ዴቭን የምር ታፈቅረዋለች? አዎ ግን ፍቅር ከአንድ ወገን ብቻ ሲሆን በጣም ከባድ ነው። እሱስ ልክ ነሽ አደይ፣ በጣም ከባድ ነው። እስቲ እኔ ፍቅርን አውራታለሁ። አንቺ ግን ዴቭ በሚያደርገው ነገር ምንም ነገር እንዲሰማሽ አልፈልግም። እሺ አንቺ ደግሞ ከወንድሜ ጋር ምን ታደርጊያለሽ? ፍቅር ስነ ስርዓት ኖርሽ። አደይ ላይ እንደዚህ እንድትጮህበት አልፈልግም። እሺ ባርኮት፣ አንተና ማየ ናችሁ እንደዚህ እያላችሁ ልጅቷን ጥግብ ያደረጋችኋት። ካጠፋው በጣም ይቅርታ። አይ አይደል ልቀቷን። ቆይ ሌሊያውን የት ሄደሽ ነው ይባላል?
አንሺው ለሊ አንሺው ስልክም አታነሺም ምን ኤላዬ ለሊ ቆየት ሂደሽ ነው አስጨነቅሽኝ እኮ ይቅርታ ኤላዬ የአክስቴ ጎረቤት እኮ በጠዋት ደውላልኝ ነው የወጣሁት እና ደግሞ ስወጣ አንተ ተኝተህ ነበር እንዳልቀሰቀሰ ብዬ ነው አስጨነቅኩ አይደል እርግጠኛ ነሽ እዛ ነበርሽ ቆይ እሺ ለምንድን ነው ስልክሽን ማታነሺው እኔ እኮ ጠዋት ለባርኪ ስደውልለት እዛ እንደሌለሽ ነበር የነገረኝ እኔ ደግሞ የት ሄደች ብዬ በጣም ተጨንቄ ነበር ይቅርታ በጣም ኤላዬ ግዴታ እኮ መሄድ ስለነበረብኝ ነው ፊትሽ ምንድን ነው ምን ሆነ አልቅሰሽ ነበር አይደል አይ ተው ዝም ብዬ ነው ኤላዬ እንድትጨነቅብኝ አልፈልግም እንደዚህ ሆነሽ እያየው እንዴት ነው ማልጨነቀው ቆይ ምን ሆነሽ ነው ለሊ ኤላዬ አክስቴ ከአቅሜ በላይ ነው የሆነችብኝ ጭራሽ እኮ እኔ እንዳወራ እንኳን ምንም ፈቃድ አልሰጠችኝም በጣም ከባድ ሰው ነው የሆነችብኝ ጭራሽ ይዋስ ብላ መንገድ ላይ የሚያስፈራሩኝ ሰዎች ላከችብኝ እነማን ናቸው ያስፈራሩሽ አክስቴ ላከቻቸው ሰዎች ናቸው ብታይ ኤላዬ በጣም ነው የሚያስፈሩት ከአክስቴ ጋር የጀመርኩትን የፍርድ ቤት ጉዳይ ማልተው ከሆነ እንደሚገሉኝ ያስፈራሩኝ ቆይ ማን ስለሆኑ አንቺን የሚገሉሽ ሲጀመር አንቺ ለምንድን ነው አክስትሽ ጋር ሄድሽው ኤላዬ ግዴታ እኮ ማድረግ ስለነበረብኝ ነው አክስቴን ፊት ለፊት እያየኋት እሷን መጋፈጥ ይኖርብኛል ግን አክስቴን በጣም ፈራዋት በዛ ላይ ደግሞ እጇ በጣም ረጅም ነው አትፍሪሽ የኔ ቆንጆ እኔ ሁሌም ከጎንሽ ነኝ ደግሞ አንቺ ስለፈለግሽ ነው እንጂ ያለን ንብረት እኮ ለእኛ ይበቃናል ቢሆንም እናትና አባቴ ነፍሳቸው እንዲያርፍና ለእኔ ብለው ያጠራቀሙትን ገንዘብ ደግሞ የአክስቴ ልጆች እንደፈለጋቸው መንደላቀቂያ ሲሆን ማየት አልፈልግም የሚገባኝን በሙሉ ወስዳለሁ ድሮ ቢሆን ምንም ላይመስለኝ ይችላል አሁን ግን ሁሉንም ነገር አውቄያለሁ የሚገባኝን ደግሞ ወስዳለሁ እሱማ እኮ ልክ ነሽ ያው እኔ ደግሞ አንቺ እንዳትጎጂብኝ ብዬ ነው እንደዚህ የምልሽ የምጎዳም ከሆነ ልጎዳ እስከ ዛሬ ድረስ ተጎድቼ ምን ያገኘሁት ነገር አለ የምጎዳውም ነገር ካለ እጎዳለሁ ምክንያቱም ብዙ ማተርፈው ነገር ይኖራል የኔ ቆንጆ መጠንቀቅ ይኖርብሻል የኔ ፍቅር በጣም ነው የምወድሽ እኔም እወድሃለሁ ኤላዬ እስከ ዛሬ ድረስ ይህን ሁሉ ነገር ያደረኩትና በጉዳይ የገፋሁበት አንተ አጠገቤ ስላለኝ ነው ዛሬ ለሆንኩት ዛሬ ላለሁበት ነገር በሙሉ ያንተ እጅና ያንተ ዋጋ አለበት እሺ በየትኛውም ሁኔታዎች ውስጥ ከጎንሽ ነኝ አመሰግናለሁ ኤላዬ አንተ አጠገቤ ካለ ሁሉም ነገር ውብ ይሆናል ለአንቺ ከዚህ በላይ ይገባሻል ይሄ ለአንቺ በጣም ትንሹ ነገር ነው በጣም አመሰግናለሁ ኤላዬ ስላለኝ በጣም ደስተኛ ነኝ የኔና አንቺ ነገር ይሄ ነው ማለት ነው በቃ አደይ ሊዱ ናት ክፍያ አምጪልኝ ብሎሻል ያለችኝ እኔ ነኝ ያልኩሽ አይ አንተ አይደለም ሊዱ ናት እሺ አንቺ በቃ በለው አደይ ምን ነው አደይ እባክሽ አትሂጂ እዚህ ምን እሰራለሁ ይኸውልሽ አደይ እስኪ ልቤን አድምጪው ምን ይሰማሻል አደይ ሁሉም ነገር ግራ ያጋባል እስኪ ልቤን አድምጪው ምን ይሰማሻል አደይ ልቀቀኝ ዴቭ ባዳምጠውም ባላዳምጠውም ምንም ለውጥ የለውም አንተ ከፍቅር ጋር አሁን ደስተኛ ነህ በቃ እኔን ተውኝ መልካም የፍቅር ህይወት ይሆንላችሁ አደይ አዎ ከፍቅር ጋር ወይም ደግሞ አንቺ አላገባሽ እኔም አላገባ ይሆናል ወይ ደግሞ አንቺ ማግበትሽ እኔ ማግብቼ ይሆናል ግን አንድ ነገር ወቂ ልቤ ለአንቺና ለአንቺ ብቻ ነው የሚመታው ዴቭ ያ ሁሉ ነገር ውሸት ነው ለምን ሁለት አፍ ትሆናለህ እወድሻለሁ አፈቅርሻለሁ እጠብቅሻለሁ የምትለኝ ሁሉ ውሸት ነው አንተና ባርኮት አንድ አይነት ናችሁ እኔ ከሱ ጋር ታነጻጽ ሁለታችሁን አንድ የሚያደርጋችሁ ነገር እኔን ከችግሬና ከፍራቴ ጋር መጋፈጥ ሳይሆን ሁለታችሁም ወደ ኋላ መሸሽን ትመርጣላችሁ ያ ደግሞ ለእናንተ ጥሩ ነው እኔ እንድትረሱኝ አድርጓችኋል እኔ ግን በመሀል እየተጎዳሁ ነው እሺ በቃ ከዚህ በኋላ እንደናንተ አይነት ሰው መጥቶ እንዳይጎዳ መጠንቀቅ ነው አደይ አንቺ እኮ የደስታ ምንጭ ነሽ እስኪ አስቢው እኔ እኮ በአንቺ ብቻ ነበር መስቀው ዴቭ ሁሉም ነገር አልፏል አሁን እንደ በፊቱ አይደለም ያንተ የሆነውን ነገር አንተ የወሰንከውን ውሳኔ የመውደድና የማክበር ግዴታ አለብኝ
ኧረ እባክህ አንተ ልጅ ኧረ እባክህ ተው የምልህን ስማኝ። በኋላ የባሰ ልብን ሰባብራለን እንዳትመጣ። ተወኝ ዳይመንድ፣ ዛሬ መጥቶ ይምጣ። ሄጂ ሁሉም ነገር እነግራታለሁ። እሷን በተስፋ መጠበቅ ሰልችቶኛል። ዛሬማ የሆነ ድፍረት አግኝተሃል። ምን ተገኝቶ ነው? እዛ ሄደህ ለሁለት እንደ ኳስ አንጠባጥበው እግሬ ስር ከመንከባለል በፊት ይሄን ነገር በደንብ ብታስብበት ነው የሚሻለው። ከፈራ ተመለስ ዳይመንድ። እኔ ሁሉም ነገር እወጣዋለሁ። እስከ መቼ ድረስ ነው እነሱን ፈርቼ ዝም ብዬ የምኖረው? ሄጂ ፍቅሬን እገልጽላታለሁ። ቆይ አንተ መልሷን እያወቅህ ድጋሚ መጠየቁ ለምን አስፈለገ? ከረሳውን ያስታውሳለሁ። አደይ አንተን አትፈልግህም። ስለ በፊቱ አያገባኝም። ምንም ትበለኝ ምንም ትበል እኔ አያገባኝም። አሁን ግን እሷን ከመራቄ በፊት አንድ ድል እሞክራለሁ። ይኸውልህ ኪንጎ፣ ነገ ጠዋት ወይኔ ብለህ የምታለቅስበትን ነገር ባታረግ ጥሩ ነው። በደንብ አስብበት። ዳይመንድ የመጣው ይምጣ። ዛሬ ግን አልመለስም። ዛሬ መሞት አምሯል ማለት ነው። እሺ ጠብቀኝ። እሺ እባክህ ዴቭ፣ ደግሞ ዛሬ ምን ሆነህ ነው መሬት ላይ የተቀመጥከው? ሊዱ አንቺ ነሽ አይደል ለአደይ ምግብ እዚህ ድረስ እንድታመጣልኝ ያዘሻት? አይ አደይ ለአንተ ሲሆን በቃ እንክብካቤ ይለያል። ውሸታ አደይ፣ አንቺ ሳትያት እንደዚህ አታደርግም። ቆይ ሊዱ ምን አስበሽ ነው እንደዚህ ያደረግሽው? ለአንተ ብዬ ነው ዴቭ። ከፍቅር ጋር ከሆንክ ጀምሮ እኮ አንድ ቀን ፊት ላይ ደስታ ታይቶ አያውቅም። ያው ቀንህን አደይ ካበራችልህ ብዬ ነው። አይ ሊዱ ምኑን በራ ብለሽ ነው? የባሰ ተናጋና ተበላሽ እንጂ። ቆይቻ አደይ ግን ምንድን ነው የምትለው? ሀሳቧ ምንድን ነው? ምን ለማድረግ እየሞከረች ነው? እሷ ምን አደረገች? እሷ አይደለች እንዴ እንደዚህ እንድትሆን የምታደርገው? ቆይ አደይ ምንድን ነው የምትፈልገው? ሄጄ አይኗን ላጥፋላት እንዴ? ችኮተታ። ኧረ እባክሽ። አዎ ቅር ካለ እንደውም የራስ ጉዳይ። እሺ ወንድሜ ስታሰቃየው እኔ እንደዚህ እያየው ዝም አልልም። አደይ ምንም ጥፋት የለባትም። ችግሩ የኔና የባርኮት ነው ሊዱ። ባርኮት ደግሞ እዚህ ውስጥ ምን አገባው? ባርኮት አደይን ልክ እንደኔ እንደማይፈቅራት ታውቂያለሽ አይደል? አደይ በሁለታችን ፍቅር መሀል ሆና ነው መወሰን የከበዳት እንጂ አደይ እንደዚህ አይነት ሴት አይደለችም። እንደዚህ አታደርግም። አትጨነቅ በቃ ወንድሜ። ይሄን እኮ ለአደይ አንተ ማትገባት ይሆናል። ለዛው ነው እሷም እየዞረች እኩያዋን የምትፈልገው። ፍቅር እንደዚህ ያለ ጨዋታ አይደለም። ሆ ደግሞ ስለ ፍቅር ለእኔ ልታስረዳኝ ነው? አዎ ፍቅር ማለት ምን ማለት እንደሆነ የገባሽ አይመስለኝም ሊዱ። ፍቅር እንዳንተ መሬት ላይ እንደዚህ ቁጭ አድርጎ የሚያሳስብ ከሆነ ይቅርብኝ። ምን አለ እኔም እንዳንቺ በሆንኩና ለምንም ነገር ግድብ አይኖረኝ። ይኸውልህ ዴቭ፣ እኔ እኮ ግድ ሳይኖረኝ ቀርቶ አይደለም። ያ ኤላም ለሊን ካገኘ በኋላ እኔን ኢግኖር አደረገኝ። ናኦልም ደግሞ ምንም ሳይነግረኝ ጥሎኝ ጠፋ። ታዲያ ሰው ካልፈለገ እኮ በቃ አልፈለገህም ነው። ማስጨነቅ ራስን አያስፈልግም። አሁን ደግሞ ከእነሱ የተሻለ ሰው ከመጣ ፊቴን ወደ እሱ አዞራለሁ። ጎበዝ ሴት፣ ጀግና እኮ ነሽ የኔት እኮ። ካስታወስክ ደግሞ ኤላ ከመምጣቱ በፊት እኮ እሺ፣ እዛ ክላስ እያለን እንደውም ታስታውሳለህ? ያ በእናትህ ሆላንዳዊ የነበረው ልጅ እንደውም የሆነ ጊዜ እኮ ተጣልታችኋል። አዎ እሱ ነበረ ክራሼ። እዚህ ከመጣው በኋላ ደግሞ ቪዲዮ ኮል ስደውልለት 5 ደቂቃ ቆይቶ ምናምን የሚመልሰው። እንዴት? ምን ነው አለ? እዛ የለችም ብሎ ነዋ። ታዲያ ለዛ ነው እንደዚህ ለመሄድ የቸኮልሽው? ታዲያ ለምን መሰለህ? ወንዶች ሁሉ አስመሳይ ናቸው። ኤላዬ ብቻ ነበር ለዛ የሚመቸኝ። ኤላ ሲመጣ ሆላንዳዊ ጓደኛሽ ረሳሽው? ታዲያ እኔ ያንተ እህት የዋዛ መሰልኩ? ስልክ ቢደውል አላነሳለትም። ተበቀልኩት። እሺ ከኤላ ጋር መጨረሻችሁ ምን ሆነ? ኤላማ ባህል፣ ወግ፣ ስርዓት ምናምን እያለ የሚያካብድ ልጅ ነው። እንደዛም ሆኖ ከቤቴ ውጭ ምናምን እያለ አስር ያመናጭቀኛል። ግን ለሊባት ኖር የሚወደኝ ይመስለኛል። ቀሽም ደግሞ እንደ ደህና ነገር ቅሌትሽን ታወሪኛለሽ። ምንድን ነው በአንድ የተቀየርከው ዴቭ? አሁን ደስ ብሎ እየሰማኸኝ አልነበር እንዴ? ቆይ እኔ እንዴት ነው ምንም የማይታወቅ የአንቺን ወሬ ሰምቼ የምደሰተው? ቆይ እንዴት መተሽ ትነግሪኛለሽ? ምን አይነት ድፍረት ነው እንዴ? ጎበዝ ስትለኝ እኮ ከሱ በላይ ያደረኳቸው ጥሩ ነገሮች አሉ ጎበዝ የሚያስብል ብዬ ነው። በአንቺ ቤት ጀብድ ሰርተሽ ሞተሻል ሊዱ። አሁን ከዚህ ክፍል ውጭልኝ፣ ያለበለዚያ ግን አጋጭሻለሁ። እሺ እንዴ ዴቭ ምን አደረግኩኝ? አንተ ዝም ብለህ በየደቂቃው ነው የምትቀያየረው። ሰምኛለሽ? ካሁን በኋላ የዛ የናኦልን የኤላን እና ደግሞ የዛ ነጫጭ በሆላንዳዊን ስም ጠሪና እገልሻለሁ። እሺ እንዴ ለምን ተናገርኩ? ውጭልኝ፣ ውጪ። ምንድን ነው? አዴን ጥሩ። ይሄ እኮ የአዴ ቤት አይደለም። አዴ ስራ ላይ ናት። አፉን ቀንዴልሽ እሱ ጭራሽ በጋራ ነው የመጣችሁት?
ይኸውልሽ ምንም አይነት መጨነቅ አልፈልግም። ግቢና አደይ ጠራ። አዳይ ስራ ላይ ናት። መልእክት ካላችሁ ንገሩ። ወላ ባሽ ስራ ነው። ይኸውልሽ እንደ ሸራኮ ሳላነጥርሽ ቀጥ ብለሽ ግቢና ጥሪ። ምንድነው? ባርኪ እንዴት ነው? ሰላም ነው? ምን ፈልጋችሁ መጣችሁ? አደይን ፈልገን ነው የመጣው። አንተ ሰውዬ እሷ አጠገብ እንዳልደርስ ብያለሁ ነበር። ለማለቱማ እኔም እንደዛ ብዬ አጠገቧ መድረስ ደስ ይለኝ ነበር። አሁን ጥራለሁ። ባልጠራ ለምን ልታመጣ? አታ ኪንጎ ቆይ ነው አታ ዴቭ ምን እያደረክ ነው? እጄ ልቀቀኝ። አደይ ምንድነው? ምን ተፈጥሮ ነው? አደይ እኔ ቆንጆ አንቺን ፈልገኝ የመጣሁት። ምንድነው? ችግር አለ? አዎ ችግር አለ። ምንድነው እሱ? ቆይ አንተ ማን አባ ፈቅዶልህ ነው እኔ ሳልፈቅድልህ የገባኸው? ባርኮት ኪንጎ እኮ ነው። እና ቢሆንስ? ቆይ ምን ነክቷችሁ ነው? የአደይ ፍቅረኛ እኮ ነው። እንደዚህ ነው አቀባበል የምታደርጉለት? እስቲ በእናትሽ አንቺ ዝም በይ። በማታውቂው ነገር አትለፍልፊ። አደይ እነሱን አትስሚያቸው፣ ታያቸው። እነሱ የሚሉኝ ተራነ ለአደይ አትመጥ ነው የሚሉኝ። እነሱ ግን ለብሶ ስለታዩ ነው እንጂ ብዙ ችግር ነው ያለባቸው። አንቺም እንደነሱ እንደማታስብ ያውቃል። ምንድነው እሱ? አደይ እኔ በጣም አፈቅርሻለሁ። ታዲያ ይሄ ምን አዲስ ነገር አለው? ከዚህ በፊትም እኮ ነግረኸኛል። አደይ ዛሬ መጨረሻ ነው። እኔ በቃ ልወስን ነው። ዛሬ ደህና አትመስለኝም። ምንድን ነው? አደይ አዎ ታምም ያለው ደህና አይደሉም። በፍቅርሽ በሽተኛ ሆኛለሁ። ትንሽ እንኳን አታፍርም? ይኸውልህ አሁን በገባህበት በር ውጣ። አይ ካልክ ግን እንጣላለን። እሺ ኪንጎ፣ ይኸውልህ አሁን ሌላ ነገር ጨምረህ ሳታወራ በሰላም ከዚህ ቤት ብትወጣ ይሻላል። እሺ ቆይ እናንተ ምንድን ነው የምትሉት እንዴ? አደይ አፍ የላትም? ራሷ አትናገርም? ይኸውልሽ አደይ ተረጋግተሽ በደንብ አዋሪው ልጅ። ይህን የተለመደ ነገር ልትነግረኝ እዚህ ድረስ መጣ? በጣም ታሳፍራለሽ። እሺ በየመንገዱ የምጨቀጭቀኛን ሰው ነው ቤት ድረስ የመጣው? አደይ ለምን ትረጅኝ አትሞክሪም? እኔ በአንቺ ፍቅር ምን ያህል እንደምሰቃይ ያይሻ? ራስ ፈልገ መሰለኝ እንደዚህ የምትሆነው። እኔ እኮ ደጋግሜ ነግሬያለሁ፣ አንተ አልሰማ ብለህ እንጂ። አሁንም መልስሽ እንደ በፊት ነው አደይ? አዎ ሌላ ምን አዲስ ነገር ይኖራል ብለህ አሰብክ? አደይ እኔ ድሀ ስለሆንኩኝ ነው ከእነሱ ፊት አፍቅሬሽ ከእነሱ በኋላ ያደረግሽኝ? ወይስ አንቺም እንደ ሌሎቹ ሴቶች ብር ማሳደድ ጀመርሽ? እኔ አደይ ነኝ። እሺ ማንንም ሰው ለገንዘብ ብዬ ቀርቤ አላውቅም። ያልገባህንና የማታውቀውን ነገር እየቀባጠርክ ስሜን አታጥፋ። ያለችው ነገር ሰምተሃታል አይደለ? በቃ አደይ። አዎ በቃ አንተ አልሰማ ብለህ እንጂ ካበቃ ቆየ። እሺ ና በቃ አንተ እንሂድ። ዳይመንድ አንተ እያለ ነው እዚህ ድረስ ይገባ ዝም ያልከው? ይኸውልሽ አደይ ይሄ ነገር እንዳይጸጽትሽ፣ የሚጸጽትሽን ነገር ባታደርጊ መልካም። ምንድን ነው የሚጸጽተኝ? ኪንጎን የመሰለ ንጹህ አፍቃሪ መቼም አታገኝ። በኋላ ፍቅርሽን አተሽ እንዳትጸጸች። ኪንጎ በጣም ይቅርታ። ማፍቀርም መፈቀርም ደስ የሚል ነገር ነው፣ ግን እኔ ደግሞ ለዛ ነገር አልታደልኩም። ምንም ማብራራት አይጠበቅብሽም። ናውጣታ ናውጣ። ና እንሂድ። ልቀኝ፣ ራሴን ችዬ እወጣለሁ። አክስቴ ታይ፣ አክስቴ እኔንም እንደ አባቴ ልትገኘኝ ነው። አክስቴ ታይ፣ እሺ በቃ ሁሉንም ነገር እተዋለሁ። አክስቴ ታይ። የኔ ቆንጆ ምንድን ነው እሱ? በጣም ፈርቻለሁ። የኔ ቆንጆ አትፍሪ። እኔ ሁሌም ከጎንሽ ነኝ። መቼም ጥዬሽ አልሄድም። አትፍሪ። ኢላ አክስቴ ሁሉንም ነገር ማልተውላት ከሆነ በቃ ትገለኛለች። የምሬን ኢላ ትገለኛለች። ቆይ እንደዚህ የሚረብሽሽ ከሆነ ለምን አታዩም? ምኑ ነው የሚቀርብኝ? ለልዬ በቃ ቤት ንብረቱ ይቅርብሽ። እኔ አንቺን አደጋ ላይ የሚጥል ነገር አልፈልግም። የፈለገ ነገር ይምጣ፣ እኔ እሷን አልተዋትም። በራሴ ቤት የልጆቿ ሰራተኛ አድርጋ 7 ዓመቴን ሙሉ ቅርጥፍ አድርገ የበላሽ ሌባ ሰው ናት። እሷ ለማንም አጠቅም። ይገባኛል እኮ ለልዬ። በቃ ሁሉም ነገር ለፈጣሪ ጥለሽ ተዩ። ነገ ተመልሳ እንደማትደግሞ ምንም እርግጠኛ አይደለሁም። አሁን ቅጣቷን የማታገኝ ከሆነ ሰዎች ላይ ሁልጊዜ እኔ ላይ እንዳደረገችው አይነት ነገር ነው የምታደርገው። ግን ደግሞ ቅጣቷን የምታገኝ ከሆነ የሚደርስባትን ነገር ስለምታውቅ ማንንም ሰው አትጎዳም። ኢላዬ
አሁን እኔ ዝም ምላት ከሆነ ልክ እንደ ድሮ እኔን ለመጣል አሁንም ድረስ ተስፋ አትቆርጥም። የኔ ቆንጆ የፈለግሽውን ነገር ማድረግ ትችላለሽ። ሁሌም እኔ ከጎንሽ ነኝ። ግን ለልዬ አንድም የሚጎዳሽን ነገር ማየት አልፈልግም። እሺ ላይ በጣም አመሰግናለሁ። በየትኛውም ቀጠሮ ስትሄጂ እኔን ይዘሽኝ ነው የምትሄጂው። መቼም ብቻሽን መሄድ አይቻልም። እሺ እሺ እነግርሃለሁ። አንቺ እንደዚህ ስትጨነቂ ማየት አልፈልግም ለልዬ። በጣም ይቅርታ ይላዬ፣ ተጨንቄ አስጨነቅኩ አይደል? እንደዛ ትበይ። ይህ እኮ ግዴታዬ ነው። ግዴታ ከጎንሽ መቆም ይኖርብኛል። በቃ ሁሌም ከጎንሽ ነኝ። አሁን ተረጋጊሽ ነይ። በረኪና አለ። ምን እየሆንክ ነው? እባክህ አትኪሞ አባቴ ወተት ስጠኝ በእናትህ። ይህ ልጅ አሟል እንዴ? በእናትህ አፍጥ ነው። ፍቅር በቃ እኔ ልሂድ። ፍቅር። አቤት ባርኮት። ሰምኛለሽ? ከዴቭ ጋር ያለሽን ግንኙነት እንድታቆም ይፈልጋል። ማለት ለምንድን ነው የማቆም? በቃ ስላልተመቸኝ አቁም። አላቆምም። ዴቭን እወደዋለሁ ባርኮት። እንዴ ፍቅር፣ አንቺ እኮ ተማሪ ነሽ። ቆይ ለምንድን ነው አርፈሽ ትምህርትሽን አትማሪው? ምን ለማድረግ እየሞከርሽ ነው? ደግሞ ከመቼ ጀምሮ ከዴቭ ጋር ፍቅር ያዘሽ? ከልጅነታችን ጀምሮ ዴቭን በጣም ነው የምወደው። እድሉን ስላላገኘው ነው። አሁን ደግሞ ዴቭ ፈልጎኝ መጥቷል። ባርኮት እባክህን በእኔና በዴቭ መሀል አትግባ። ዴቭን በምንም ምክንያት ላጣው አልፈልግም። ፍቅር፣ ዴቭ አንቺ የምትወጂውን ያህል አይወድሽም። ጭራሽ ላንቺ እኮ ምንም ስሜት የለውም። እሱ የሚወደው አደይን ነው። እባክህን የሷን ስም አትጥራብኝ ባርኮት። እውነታውን መቀበል ይኖርብሻል ፍቅር። እውነታው ዴቭ እኔን ያፈቅረኛል። ማን ያለው? እስቲ ቆይ ንገሪኝ። ዴቭ አንድ ቀን አፈቅርሻለሁ ብሎ ካፌ ወጣ ቃል አለ? ይኸውልሽ ፍቅር፣ አትጃጀ እሺ? ጊዜሽን በማይሆን ነገር አታባክኝ። ባርኮት፣ ይሄ የኔ ህይወት ነው። አንተን አይመለከትም። አንቺ አይመለከትህም? እኔ ነው እንደዚህ የምትናገሪኝ? እንዴ ፍቅር፣ እኔ እኮ ታላቅ ወንድምሽ ነኝ። እንደ ወንድምሽ ላማክርሽ፣ ማናግርሽ ነገር ካለ ላናግርሽ እኮ እችላለሁ። እኔን ጭራሽ አይመለከትህም ትኛለሽ? ሰሚያለሽ ፍቅር፣ እኔ ልመክርሽና ልናገርሽ እችላለሁ። አልሰማም ካልሽኝ ግን ከአንቺ ጋር መነጋገርና መምከር አቆማለሁ። እሺ? ከዛ በኋላ ግን የኔ አለመናገር ምን ያህል እንደሚጎዳሽ አሳይሻለሁ። እሺ? አሳይሻለሁ። ጠብቂ። አንተ ኪንጎ አሪፍ ምን ፈለግሽ እንዴ? ምን ሆነ ነው የምሮጠው? ወይስ እርስ በርስ መሰራራት ጀመራችሁ? ልቀቂኝ እባክሽ። አለቅም። ዳይመንድ ሳይመጣም አለቅም። ና ውሰድ አንተ። ጎሽ ፈጣሪ ባርክሽ። ባትጁ ኖሮ ዛሬ ይህ ልጅ ሌላ ታሪክ ውስጥ ገብቶ ነበር። ዳይመንድ ሂድና የራስን ህይወት ኑር፣ እኔ ልሙትበት። ቆይ ኪንጎ፣ እኔ አላሳዝንም? ይኸውልህ እኔ ወንድም እያለሁ አንተ መቼም አትሞትም። ለምንድን ነው የሚሞተው? እስቲ ምከሪው በእናትሽ። እናንተ ሴቶች እኮ ጉዳያችሁ አይደለም። ቆይ እኛ አዳሞች እንደዚህ በእናንተ ምክንያት መከራችንን መብላት ነበረብን? አልገባኝም። እንዴ አደይ ፍቅረኛ ካልሆነች ሞቼ ይገኛለሁ ብሎ ይኸው በረኪና ይዞ ካሁን ጨለጠው እያልኩ እኔም ስርስር ወተት ይዤ እየተከተልኩት ነው። ምን አለበት አንቺ አደይን እንደ ጓደኛ ብታወሪያት? እሺ። አዎ ኪንጎ አሳዛኝ አፍቃሪ። ለምን ቆይ እሷን ትተን ሌላ ቆንጆ ሴት አላጣብስም? ጎሽ አሁን ገና ጥሩ ሀሳብ አመጣሽ። እስቲ አንዷን ዳያስፖራ አጣብሹና እስቲ አለሙኒ በእናትሽ ተሰቃየ እኮ እኔንም አሰቃየኝ እኮ። ወተት እኮ ተሸክሜ መዞር ሆነ እኮ ስሬ እኮ። አትልፉ። እኔ ማንም ሰው አልፈልግም። ልሂድበት። አተ ባይ ባይ። እንግዲህ ለሴት ብላችሁ ራሳችሁን ታጠፉ ወንዶች። ከሞታችሁ አንገናኝም፣ ከሞታችሁ እንገናኛለን። ቻው። በቃ ቀለድሽ ማለት ነው። በረሩ ስታስጠላ። አተ ኪንጎ በቃ እንደዚህ ነው የምንቀጥለው። አታወራኝም ማለት ነው? ምን ላውራ? አይገርም። መናደድም ማኩረፍም የነበረብኝ እኮ ነው የነበርኩ።
አደይን ብቻዋን ለምን ተውካት? መጀመሪያም እኮ ነግሬ ነበር አልሰማም ብለኝ ነው እንጂ አደይ ልክ እንዳንተ እኔንም አትፈልገኝም ብዬ ነበር። ታውቃለህ፣ በእልህ ተነሳስቼ አደይን ጎዳኋት። ከፍቅር ጋር እንደዚህ አይነት ጨዋታ ከመጀመራችሁ በፊት ማሰብ ነበረብን። አዎ ልክ ነህ ባርኪ። አንተም ከቤዛ ጋር ትተሃት ሄድክ፣ እኔም ከፍቅር ጋር ሆንኩኝ። እናም አደይ ተጎዳች። ብዙ ጊዜ እንደዚህ አይነት ውሳኔ መወሰን ዋጋ ያስከፍልሃል ብዬ ደጋግሜ ነግሬ ነበር። አንተ ግን አልሰማም አልክ። አንተም ከቤዛ ጋር ከተጣላ በኋላ ወደ አደይ መቅረብ ጀመርክ። እኔም በጣም ተናደድኩ እና መጠራጠር ጀመርኩ። ይባስ ብለህ ደግሞ መጥተህ አደይን እያስጨነቅኳት እንደሆነ ነገርከኝ። ከዛ እኔ ለምን ከማስጨነቃት አርቃትን ብዬ አሰብኩኝ። የወሰንከው ውሳኔ በጣም የተሳሳተ ነው። አደይን እንዴት መንከባከብ ያቅትሃል? እሷን አሳልፌ ለአንተ ሰጥቼ እንዴት መጠበቅ ይከብድሃል ብዬ ተናደድኩብህ እንጂ ሌላ ነገር እኮ ነው ያስቤ አልነበረም። ፍቅር አብሬያት ስለሆንኩ በጣም ደስተኛ ነች። እሷ እኮ ምናልባት ደስተኛ ልትሆን ትችላለች ስለምታፈቅር ነው። ነገር ግን አንተ ስለማታፈቅራት ትጎዳለች። እኔ ደግሞ አንድ እህቴ እንደዚህ ስትሆን ማየት አልፈልግም። እሺ ምንድን ነው ማድረግ ያለብኝ? በቃ ፍቅር እንዳትወድህ እንድትጠላህ የሚያደርግ ነገር አድርግባት። ከዛ ቀስ ብላ ነገሮችን በራሷ እንድትወስን ትሆናለች። ፍቅር መቼም የምትተወኝ አይመስለኝም። ምን እንደማድረግ ግራ ገብቶኛል። ባርኪ እርዳታ ያስፈልገኛል እና እንድትረዳኝ እፈልጋለሁ። ዴቭ አታስብ፣ እኔም የምችለውን ነገር ለማድረግ እሞክራለሁ። ሰሞኑን አንተም አደይም ፍቅርም ልክ አላችሁ። መነጋገርም ካለባችሁ ተነጋገሩ። እሺ ባርኪ። ያው ብንጣላም ብንኮራረፍም ቤተሰብ ነን ብዬ ነው። ልክ ነህ። በቃ ልሂድ። ወደ ልትሄጂ ነው? አደይ ጋር ከሄድኩ እኮ በጣም ቆየሁኝ። ታዲያ እሷ አትመጣም እንዴ? ቢመቻት መኖሩ እኮ ራሷ ትመጣ ነበር፣ ግን አልተመቻትም። ስለዚህ እንሄዳለሁ። እሺ እኔ ቆንጆ፣ ግን ራስሽን ጠብቂ። ምንም አታስብ፣ በደንብ ነው ራስን የምጠብቀው። እሺ። አይ እዚህ ቤት እንዴት ናችሁ? ይለይ እንዴት ነህ? ለለ እንዴት መጣሽ? ቆይ እንዴ በእግሬ ነዋ። እንዴት መጣሽ ይባላል እንዴ? ዛሬ ከየት ትዛለሽ? እኔ እንደናንተ ጨካኝ አይደለሁም። ይለይ መጣው። አደይ ቤት አለች እንዴ? እሷማ ትሄዳለች። ልጆቹን እዛ ታጫርሳቸው እንጂ። እነማንን ያጨረሰችው? ባርኪ፣ ዴቭ፣ ኪንጎ ናቸዋ። ደግሞ ዛሬ የሚገርምሽ ነገር ኪንጎ በረኪና ካልጠጣው እያለ ሰፈሩ ሲሮጥ ዳይመንድ ወተት ይዞ ሲከተለው ነበር። የምርሽን ነው የምታወሩ ልጁ? ታዲያ እኔ ምን አስዋሸኝ? ያየሁትን እኮ ነው የምነግራችሁ። ለማንኛውም በቃ እኔ ልሂድ። ምን እንደተፈጠረ አጣራለሁ። አደይ ግን ደህና ናት አይደል? እሷማ ምን ትሆናለች? በሉ በቃ እኔ ልሂድ። ኤላዬ ይችን ነገር እየተጠነቀቅሽ አደራ። አታስቢ የኔ ቆንጆ። በል በቃ ቻው። ኤላዬ እንዴት እንደናፈቀኝ ብታይ። ልጁ ስርዓት ይኖርሽ። አርፈሽ ቁጭ ብለሽ የምታወሪ ከሆነ እንደዛ አውሪ። አይ መቼኝም ካልሽ ግን መሄድ ትችላለሽ። ቆይ ይሄ ሁሉ ጊዜ ቆይቶ ለመጣ ሰው እንደዚህ ነው የምትቀበለው? በጣም ታሳዝነው። እሺ አንቺ ምንድን ነው በቀን ያጋደምሽ? ተነሽ ስራ ስሪ። ምን ልስራ? የምትሰሪው ስራ አታጭም። ቤት ውስጥ የተሰራው ስራ ቢያልቅ እንኳን ድጋሚ ስሪ። ለሰከንድ እንኳን ተኝተሽ ላይ አልፈልግም። ተነሽ ስራ ስሪ። ፍቅር አሁንስ ምን እንዳስጠላኝ ታውቂያለሽ? ያንቺ ጩኸት፣ ከመሬት ተነስተሽ የምትጮይ ነገር በጣም ነው የሚያስጠላው። ነረባብሽ እንኳን ማስጠላት ለምን አይገልሽም? እኔ ምን አገባኝ? አሁን ትርፍ ወሬ አልፈልግም። ተነሽ። እኔ ራሴ ማዳመጥ እፈልጋለሁ። ባይሆን አንቺ ውጭ። ፍቅር ልቀቂ። ባለቅሽስ ምን ልታመጪ ነው? ልቀቂኝ። ፍቅር ምን እያደረግሻት ነው? አሃ እሷን ተማምነሽ ነው እንደዚህ የልብ ልብ የተሰማሽ? ፍቅር ውጭ። አደይ ላውራት። አልወጣም። ራስሽ ውጭ። ፍቅር አቤት። ምን ልታመጪ ነው? ማመጣውን አሳይሻለሁ። እሺ ነይ ውጭ። ውጭ። ኪንጎ ለምንድን ነው እንደ ህፃን ልጅ የምታስበው? ለምንድን ነው እንደ ትልቅ ሰው የማታስበው አንተ? ዳይመንድ ትወኝ። አሬ ራስ ሆና ከማያት በሞት ይሻለኛል። አረ ኪንጎ በእናትህ ቆይ፣ ምን ልትሆን? ቆይ ንገረኝ።
ለምንድን ነው አንተ ደህና ነገር የማታስበው? ዳይመንድ የምታደነኝ መስሎ ከታየ አትልፋ። እኔ የምታደነኝ የምገለኝ አደይ ብቻ ናት። 5 ደቂቃ ብቻ ጠብቅ። አደይን አንጠልጥዬ ይዤ ልመጣ ነው። ዳይመንድ እኔን ለማታላት ሞክር። አደይ መቼም ቢሆን በቃ እኔ ጋር መጣ አይደለም። ይኸውልህ ስማኝ ኪንጎ፣ በቃ 5 ደቂቃ ስጠኝ አልኩህ አይደል? ለምን አታምነኝ? ቃል እገባልሃለሁ። ይኸው በቃ አደይን ይዤ ልመጣ። በቃ ጠብቀኝ፣ ትንሽ ታገሰኝ። መጣሁ። ኤላዬ በእናትህ ተነሳ። ሊዱ ትንሽ ማፈር የሚባል ነገር አልፈጠረብሽም አይደል? ምን ላርግ ብለህ ነው? እዚህ ቤትም እዛ ቤትም ያላችሁ ሰዎች እንዳለ አንድ አይነት ናችሁ። የፈለገስ ነፃ ብትሆኚ በዚህ ልክ እኮ ልቅ መሆን የለብሽም። ኡፍ ኤላ ደግሞ እኔ በቃ እዛ ቤት በጣም ነው ያስጠላኝ እና ባርኪም እንደዛ እያሉኝ ነው እዚህ ይሻላል ብዬ የመጣሁት። አንተም እንደዚህ አትበለኝ እሺ ሊዱ፣ እንደፈለግሽ ግን ስርዓት ብትይዥ ይሻልሻል። እንዴ ወዴት ልትሄድ ነው? ወደ መኝታ ቤቴ። እኔን ጥላይ? ኧረ እባክሽ ደግሞ እዚህ ጋር አንቺ ጋር ቁጭ ብዬ ልዳረቅ? ለማንኛውም ፈታ ብለሽ ስትጨርሺ በሩን ዘግተሽልኝ ውጪ። እኔ ክፍሌ ልሁን። እንዴ እኔ እዚህ አንተን ብዬ መጥቼ ትተይ ልትገባ ነው? አያቴ ድሮ እንግዳ ቤታችሁ ሲመጣ ወደ ጓዳ አይገባም ትለኝ ነበር። ኧረ ሊዱ እንደዚህ አይነት ነገርም ታውቂያለሽ? ሲጀመር ገምቻለሁ። ድሮ ማውቀሽ ነው እኛ ላይ ሙድ የምትይዡ። በእናቴ ኤላ አትሂድ። እኔ እኮ እዚህ ደብሮኝ ነው የመጣሁት። እሺ ሊዱ አሁን እጄ ልቀቂ። ኤላ ግን ጸባይ በጣም ተቀይሯል። ለልየን የሚያስከፋ ነገር ከሆነ ገና ከዚህም በላይ ይቀየራለሁ። እቺ ለምለም ነቻ እኔ ላይ እንደዚህ እንድትሆን ያደረገች። ቆይ ሊዱ ለሊ እኔ ላይ ምንም የማድረግ መብት አላት። ገባሽ? ለልዬ ግን ደህና ነሽ? አደይ ምንም ደህና አይደለሁም። ግን አንቺ እንዴት ነሽ? እኔም ደህና አይደለሁም። ግን አንቺ ምን ሆነሽ ነው? የአክስቴ ጉዳይ ትንሽ አስጨንቆኝ ነው። ነግሬሻል ነበር? የተፈጠረ አዲስ ነገር አለ? አክስቴ እኮ ሰው ልክ አስፈራራችኝ እና ትንሽ በዛ ጉዳይ ተረባብሻለሁ። አንቺ ግን ደህና ነሽ? ምን ተፈጥሮ ነው? ያው የተለመደው ነገር ነው። ኪንጎ ዛሬ መጥቶ ነበር። ኪንጎ? ቆይ ግን እሱ ልጅ ምን ሆኖ ራሱን ለማጥፋት የሞከረው? ምን ራሱን ሊያጠፋ ነበር እንዴ? አልሰማሽም እንዴ? ሊዱ እኮ ናት ቤት መታ ነገረች። ቆይ እንዴት እንደዚህ ያደርጋል? ለምንድን ነው እንደዚህ ያደርገው? ያው እንግዲህ በአንቺ ፍቅር የተነሳ ይሆናል። ግን ቆይ አደይ ምን ተፈጥሮ ነው? እዚህ መጥቶ እንደሚወደኝ ነገር እኔም ምንም ሳይመስለኝ በቃ ከቤት እንዲወጣ አደረኩት። ከዛ እሱም ለመጨረሻ ጊዜ እንደሆነ ነግሮኝ ተበሳጭቶ ወጣ። ምስኪን ኪንጎ። ቆይ ምን ብናደርግ ይሻላል? ወይ ዳይመንድን እንጠይቀው እንዴ? እንዲሁም እኔ እንሂድ። ራሱ የሆነ ነገር ከማድረጉ በፊት ሄደን እናግዘው። እሺ ዳይመንድ አይደል? ምንድን ነው? አደይ አደይ አንቺ አደይ አደይ አንቺ አደይ ይሄን የተለመደ ነገር ልትነግረኝ እዚህ ድረስ መጣ? በጣም ታሳፍራለሽ። በየመንገዱ መጨቀጨቀኛን ሰው ነው ቤት ድረስ የመጣው።
አደይ ለምን ልትረጂኝ አትሞክሪም? እኔ በአንቺ ፍቅር ምን ያህል እንደምሰቃይ ያይሻል። ራስ ፈልገ መሰለኝ እንደዚህ የምትሆነው። እኔ እኮ ደጋግሜ ነገር ያለው አንተ አልሰማ ብለህ እንጂ። አሁንም መልስሽ እንደ በፊት ነው አደይ? አዎ ሌላ ምን አዲስ ነገር ይኖራል ብለህ አሰብክ? አደይ እኔ ድሀ ስለሆንኩኝ ነው ከነሱ ፊት አፍቅሬሽ ከነሱ በኋላ ያደረግሽ ወይስ አንቺም እንደ ሌሎቹ ሴቶች ብር ማሳደድ ጀመርሽ? እኔ አደይ ነኝ። እሺ ማንንም ሰው ለገንዘብ ብዬ ቀርቤ አላውቅም። ያልገባህንና የማታውቀውን ነገር እየቀባጠርክ ስሜን